ሰላም ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ሰላም ፍቅርን አንድነትን ለሁላችን ያብዛልን። ናታን አዲስ ስራ ጀምሯል። ናታን ከአባቱ ሞት ጀርባ ሌላ አዲስ ስራ ለመጀመር ዝግጁ ሆኗል። የአባቱን ሞት በልቡ ይዞ አንድ ቀን ትውስታ ብትሰጠኝ ኖሮ አባዬ የማስታውስህ ቀን ይኖረኝ ነበር፣ ግን እንዲህ ላስታውስህ በማለትም ይላል። ውድ ተመልካቾቻችን እዚህ ጋር ቤተሰቦቻችን መልካም ስነ ምግባርን መልካም አርአያን መልካም ነገርን አድርገው ካሳለፉና ካሳደጉን ከኛ ቢለዩ እንኳን ማስታወሻ ይሆናል። አንዳንድ ማስታወሻ የማይሰጡን ሰዎች ይኖራሉ። ስለዚህ ላይክ እንደ ናታን ማለት ነው እና መጥፎ ድርጊታቸውንም ቢሆን እያስታወስን በትውስታ ሀዘናችንን እናንተን እንላለን እናስተናግዳለን ማለት ነው። ናታን እንደኔ የጠረጠረ ናታን ለያፌት መድኃኒት ወይንም የሆነ ነገር ያቀበለው ያ ናታን አይመስላችሁም? እኔ ይመስለኛል 100% ማለት ነው። ናታን ያፌትን ወጥመድ ውስጥ ለመክተት እየሰራ የሚገኝ ይመስለኛል። ውድ ተመልካቾች ከዚህ ድራማ ላይ የተማራችሁትን አንዳንድ ፖይንትን ብሰጡን ደስ ይለናል ማለት ነው። እኔ ብዙ ነገሮችን እየተማርኩባቸው እገኛለሁ፣ ወይንም እንዳስተውል ወይንም እንድታስተውሉ ያደርጋችኋል ማለት ነው። በአባቱ ሞት ልቡ ቢደማም ነገር ግን እስከ ዛሬ ሲደረግበት የነበረውን ጭቆና ለኃይል እየተጠቀመው ነው ናታን ማለት ነው። እስከ ዛሬ አባቱ ጨለማ ክፍል ያሳድረው ነበረ፣ ጨለማ ክፍል ይዘጋበት ነበረ። አንተ ወንድ አይደለህም እንደ ወንድ አትሆንም ወይ በማለት አባቱ ሲገርፈውና ሲያሰቃየው ነበረ እና ይህ ነገር እንዴት ነው ያያችሁት? ናታን በቀሉን አሁን ላይ ሊጀምር ነው። ኤፍራታን ለመርሳትም ዝግጅት እያደረገ ነው። ነገር ግን ሊረሳት ይችላል አይችልም። ፍቅር ልብ ላይ የሚጻፍ ስለሆነ ማለት ነው። ያፌት የአባቱን መሞት ሲሰማ በጣም ተናዶና ተበሳጭቶ ነበረ። በዛን ውስጥ አባቱን እንዴት አድርጎ መግደል እንዳለበትና እንዴት አድርጎ አሰቃይቶ መግደል እንዳለበት እያሰበ ያለመ ሳለ አባትህ ሞተ ሲባል እንዴት በማለት ይናደዳል። እኔ ማስብለት እኮ ላይክ እናቱ ተሰቃይታ እንደሞተች ሁሉ ላይክ እንደዛ ለማድረግ ነው የሚፈልግ የነበረ። ነገር ግን ነገሮች እኛ ባሰብናቸው ላይ ሄዱ ይችላሉ። ያፌት እንዲጨካኝ ሊሆን የቻለበት ምክንያት ምንድነው? ከጀርባው አንድ ሰው ጨካኝ የሚሆነው ከጀርባችን ጥለውብን የሚሄዱት ጠባሳ ነው ጨካኝ የሚያደርገን ማለት ነው። ያፌት ጨካኝ የሆነበት ምክንያት እናቱ በህመም ላይ እንዳለች እንዲሁም ደግሞ እናቱን ያጠቃበት ሰው እንዳለ ነው የሚያስረዳው። የልጅነት እድሜውን በመከራና በስቃይ ያሳደገ ይመስላል። ለምሳሌ ቤተሰብ ኖሮን ቤተሰብ እንደሌለን ብቻችንን የምናድግ ሰዎች ልንኖር እንችላለን። አባት እናት እያለ አባት በተለይ አባት እያለ ልጆች የትም የሚከነከኑበት ታይም ወይንም ገጠመኝ ሊኖር ይችላል። ከስንት አንድ ማለት ነው። ልክ የያፌት የህይወት ታሪክ በዛ ውስጥ የተካተተ ይመስላል። እና ጨካኝና አረመኔ ሊያደርገው የቻለው የአባቱን ልጆች ወይንም ወንድሙን ሊበቀለው የቻለበት ምክንያት በዛን ሊመስለኝ ወይንም ይመስለኛል ማለት ነው። እና አንዳንዴ በቀልን ወደ ጥሩ ነገር እንቀይረው እንላለን። ነገር ግን በቀል ራሱ ይገፋፋችኋል። በተለይ የተሰራባችሁ የበቀል አይነት ይወስነዋል ወደ ጥሩ ነገር ለመመለስ ማለት ነውና ላይክ ያፌት አሁን ያ ነገር ያዘው ይመስለኛል። ጽዮን የአባቷ ሞት አለመስማቷ በጣም አደጋ አለው። በኋላ ላይ ልታዝንባቸው ትችላለች። ከእሷ ጋር የሆነ ትውስታ እንዲኖረው የሚያደርግ ጨዋታን አብሮ ይጫወታል ናታን። ግን ያን ሁሉ በወንድሟ በአባቷ ሞት ወንድሟን ልጥላው ትችላለች። በመቀጠል ደግሞ ቢኒያም እና ጽዮን አብረው እንዲሆኑ አልፈልግም በማለት 4 ነጥብ የተዘጋበት ቢኒያም በንዴት ላይ እሺ በማለት ቃሉን ተቀብሎ ሳለ በድንገት ደግሞ ያፌት
አክስት ልጅ ቢንያምን ለመበቀል ስለሚፈልግ ጽዮንን ያስጠራታል በዳግም ምክንያት እና ልክ ላይክ ቢንያምን ሲያዩ የጽዮንን ፀጉር በመደባበስ ላይ ያለ ቢንያምን ወደ ንዴት ውስጥ አስገብቶታል። እናም ቢንያምን በዛቻ ውስጥ ይገኛል ማለት ነው። ነገሮችን አስተውለን ካልተጓዝን በዙሪያችን ያሉ እኛን ውድቀት የሚመኙ ብዙ ወጥመዶችን ስለሚያዘጋጁልን ራሳችንን ከነገሮች ውስጥ አስገብተን ቴስት ልናደርገው ይገባል እና ለጽዮን የአባቷን መሞት ማን ሊነግራት ይችላል? ሉሊት ኦር ማን? ሉሊት በድንገት ልትናገር ትችላለች፣ ገነት እንትን ካላለቻት በስተቀር ካላስፈራረቻት በስተቀር ማለት ነው። ኤፍራታና የናታን አባት እንደሞተ ስታረጋግጥ በጣም አዘነች። በዛው ልክ ደግሞ ያፌት ከሆነ ሰው መድኃኒቱን ተቀብሎ አደንዛዥ ነገር ነው፣ ስሙን መጥራት ባያስፈልግም እሱን ተቀብሎ ተጠቅሞ ወደ ቤት ሲጓዝ ሰክሮ በስካር መንፈስ እኔ አባቴን እኮ እንዲሞት አልፈልግም፣ ሞት እርፊት ነው፣ በቁሙ ነበር ብዙ ስቃይ ማሳየት የምፈልገው በማለትም እያለ አባቴ ትላለች ኤፍራታ። ምንድን ያልከው ንገረኝ ስትለው አባቴ እንዲሞት አልፈልግም፣ እናቴ እንደተሰቃየች እሱም ማስተቃየት አለበት እያለ በድንጋጤ ኤፍራታ ራሷን ጭንቀት ውስጥ አስገብታ ተወጣጥራ እያየናት ነበረ። የናታን የእህቱ ከቢንያም ጋር እንዳትገናኝ የማድረግ ሂደት፣ ጽዮን የአባቷን ሞት እንዳትሰማ የተደረገበት ሂደት፣ ሲቀጥል ደግሞ የያፌት ያክስት ልጅ ከቢንያም ጋር ምን አይነት ችግር ኖሮት ይሆን ሊያጠምደው ወይንም ሊያናድደው የፈለገው? ዳግም የአጎቱን ፍቅረኛ አሳልፎ ለጓደኛው መስጠቱ ምን አይነት ዋጋ ሊያስከፍለው ይችላል? እያንዳንዷ የምንሰራቸው መጥፎ ነገሮች ዋጋ ያስከፍሉናል። ስለዚህ ዋጋ ለመክፈልስ ምን ያክል ዝግጁ ነን? እና ውድ ተመልካቾቻችን ከዚህ ድራማ የተማራችሁትን ነገር ብታስረዱን ብጽፉልን ደስ ይለናል። ከዚህ ድራማ የተማርኩት ነገር አንደኛ በፊት ፈሪና ቦቅቧቃ ወይንም አንገተ ሰባራ ሆናችሁ ስትኖሩ የናቋችሁ የንቀታቸውን እይታ ስታው ደግሞ ኃይለኝነትን ወደ ኃይለኝነት የሚቀይር ነገር ላይክ እንደ ናታን በፊት ዝምተኛ ፈሪ ነበረ። አሁን ላይ ግን ኃይሉን ተጠቅሞ ድርጅቱን ሀብትን እንደሚያገኝ ተናገረ። ፍቅር ማንኛውም ፍቅር አንዴ ነው። ያፈቀረ ሰው ደግሞ በመካከል ላይ መሰናክሎች ሊኖሩ ይችላሉ፣ ነገር ግን አይለያዩም። በስተ መጨረሻ ናታንና ኤፍራታ አንድ ላይ ሊሆኑ ይችላሉ። ተስፋ አለን ማለት ነው። የያፌትን የህይወት ታሪክ ለመስማት በጣም ጓጉቻለሁ። ያፌት ይሄን ሁሉ ድርጊት ሊያደርግ የቻለበትን የህይወት ታሪኩን ለመስማት በጣም ጓጉቻለሁ ማለት ነው። እና ከዚህ ድራማ የተማራችሁትን አንድ ሁለት ብታሳዩን፣ ድብቅ ማንነት ያላቸው ሰዎች እንዴት ማወቅ እንችላለን የሚለውንም በዛው ተጠቀሙበት ማለት ነው። ሰውን ማወቅ እንደማንችል ያስረዳል ማለት ነው። እና ለቤታችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ የሆናችሁ አብራችሁ ቆዩ ማለት ነው። አበረታቱን። ወደ 10K ትንሽ አጠጋጉ ማለት ነው። ይመቻችሁ።